የማወዳጅ የጸደይ ወንድም ሲኖዳ ይባላል። ብዙ ጊዜ ማታ እማን ሊያይ ይመጣል። እማን እንደሚወድ አውቃለሁ። እማን እንደሚወዳት ታውቃለች። እማን እንደሚወዳት ጉልቱ ያውቃል። እማን እንደሚወዳት መንግስት ያውቃል። እማን እንደሚወዳት ሚካኤል ያውቃል። እህቱ ጸደይ ሰራተኛ፣ ዝምተኛና ሰው ላይ የማትደርስ ምን ማለት ነው እንዲህ ሲባል? ደግ ናት። ጸደይ በውድ ንጥረ ነገሮች የሰራችው ምግቧ ያማረላት ቀን ጠርታኝ ተደብቀን እንበላለን። ሲኖዳን ተዋት፣ ሴትዮዋን የምትክን እናት ተዋት ትለዋለች። አይተዋትም። የሆነ እውነት አላት። እማን ሊያገባት ሲለማመጣት መዓት ጊዜው ነው። መዓት ጊዜ እምቢ ብለዋለች፣ ግን አይለቃትም። ሲኖዳ እማን ሲያጫውት ድምፁን ዝቅ ያደርጋል። ለምን ዝቅ ያደርጋል ድምፁን? እሱ ዝቅ ያደርጋል፣ እሷ ከፍ ታደርጋለች። ታች ሳተርን የሚባለው ሆቴል ውስጥ አሳላፊ ሆኖ ይሰራል። ክፍለ ሀገር አስተማሪ ነበር። ነጋ ጠባ አሮጌ ቡራቡሬ ሸሚዝ ይለብሳል። ደሞም ሁሌ ክራባት ያስራል። የሚያስረው ክራባት ይህን ያክላል። የዛሬው የተለየ ክራባት ነው አለ። ምን ነው ስለው፣ ባያልፍልኝም ይለፍልኝ እንጂ ደሞዝ ተጨመረልኝ። ምንም ሳትናገር ታዳምጠዋለች። እሱ እንደዛ ሚላት ሊማርካት እየመሰላት ልታሸሸው ሳይሆን አይቀርም። እንኳን ቀና ወንድሜ፣ ክራባት ምን ነው ግብዳ ሆነ? ድንኳን አስጠብበ ነው ምናምን እለዋለሁ። አንቺ ባለጌ ያማረልሽ መስሎሻል? እማ ትከላከላለች። ትወደዋለች፣ ግን ካፏ ቃሉን አታወጣውም። አይ እንዴ ልጄ ናት እሷ፣ ምንም አይደል። ማርያም ሰምታኝ ጸሎቴን ኑሮዬን ቀለል ልታደርግልኝ ነው። መቼም ብዙ ባይሆንም ያስታቅሳል። ለማርያም የሚጸልዩ ሴቶች ብቻ ይመስሉኝ ነበር። ማርያም ጆሮ አላት። እማን ለምን አትሰማም? ልጇም የእሱ አባትም ለእኛ ጆሮ የላቸውም። እማ የሚካኤል ፎቶ ግድግዳዋ ላይ አላት። ፈረንጅ ነው። ሰይፍ ይዞ እሳት መሃል ቆሟል። እሳቱ ውስጥ 3 ቀይ ዳማ ሴቶችና አንድ ጨለማ የመሰለ ቀንዳም ሰይጣን አሉ። ለምን ወንድ ከሆነ እዚህ ሰፈር አይመጣም? ለምን ያረረ በቆሎ ጥብስ ከፊሉን ተባይ የበላው ከትያ አብያታ ገዝቶ አይቀምስም? ጣጣ በዛሽ የሚለኝ ካለ ማምላክን እኔ ጎጆ አንድ ሌሊት ይደር። ምናልባት እዛ ሰዓት ውስጥ ረግጦ የሚያቃጥላቸው ሰዎች የዚህ ሰፈር ነዋሪዎች ናቸው። አላየሁትም እንጂ የሚያቃጥለው የነፍሳት ማገዶ ሊለቅም ኃጢአተኛ ፍለጋ ወደ ንፋስ ስልክ ጧትና ማታ ሳይመላለስ አይቀርም። አንዳንዴ ሲኖዳ ለማ የሚለበስ ልብስና ሌላም ጌጣጌጥ ያመጣላታል። ለኔም ያመጣል። ቀሚስ አልወድም ብለውም ግን ቀሚስ ያመጣል። ዛሬ ልጋብዝሽ ላስታ፣ ፍንጥር እንድናደርግ ነው የመጣሁት ቢመችሽ ብሎ ይለምናታል። ሁሌም ሊመቻት ቢችልም አይመቻትም። ደክሞኛል፣ ሲኖዳ ቤት እየሰራህ አይደል? ገንዘቡ ለቤት ይሁን ትለዋለች። አንገቱን በቅሬታ ይደፋል። የክራባቱን ጣውላ ወተት እንደሚያወጣ ሁሉ ያልባል። ደህና አደሩ ብሎ ከሄደ በኋላ እኔናማ ሁለታችንም እንደማንተዋወቅ ሁሉ በጸጥታ እንቀመጣለን። መሬት ታያለች። ሲኖዳ ወደ ወጣበት በር ታያለች። ሲኖዳ ሲወጣ ባልተዘጋው በር መንገዱ ድረስ ይታየኛል። ክራባቱ ግራና ቀኝ ሲወዛወዝ ከጀርባው በኩል በምትሰራው ታፍራለች መሰለኝ። እንጃ። የምናየውን ግን አናይም። ሁላችንም በተቀመጥንበት ወደ ድብርታችን፣ ወደ ድንግዝግዙ ተስፋችን ማለት ወደ ነገ ታልቅብንና ምን አላትና ሲጀመርስ ወደ ትናንትም እንበራለን። እማ ልቧ ይከፈላል መሰለኝ ትተክዛለች። ሲኖዳ አንዳንዴ ቤት መምጣቱ አልጠቅመው ሲል ጉልት ይመጣል። እዛ ያሉት ሴቶች ሲያዩት የፈለገውን ያውቃሉና በሚያስጠጣ መልክ ዝም ይላሉ። እየተያዩ ዝም ማለት እንደሚያስጠላ አያውቁም። ዝሙ አማርኛ ነው። ዝሙ አሁን ደግሞ መጣህ በልዝፈንላት፣ አንረብሽ፣ ስራ አለን ወንድሜ እንደማለት ነው። እማ በደንብ ስለማታዋራው አፍጦ ይሄዳል። እኔ ደግሞ እንዲህ አይነት ነገር አይገባኝም። ምን ብዬ መክራታለሁ? እንዴት ምጥ ለማላስተምራት? በበነጋታው ይመጣል፣ ከዛም ይመጣል። ሲኖዳ እንደ ቤታችን ዕቃ ነው። ሳምንት ከዘለለ ይጠፋ ትለዋለች። የእውነቷን ፊቷ ላይ ለቅሶ ያሰበች ትመስላለች። አንቺ ጎረምሳ ትምህርት እንዴት ነው ይለኛል። እኔን የቀረበ የሚመስለው ለወሬ እንጂ እሷን መጠጋቱ ነው። እሷ ፊት ብትነሳውና በመንገድ ቢያገኘኝ
እንደማያውቀኝ ዝም ብሎ የሚያልፈኝ ይመስለኛል። ከነገ ወዲያም ይመጣል። የሚቀጥለው ሳምንትም ለሚመጣው ዓመትም ተስፋ አለኝ። ብዙ ጊዜ እሁድ ሲመሽ ይመጣል። የሚሄድበት አለ ብዬ ከቤት ወጣና በጀርባ መስኮት ቀዳዳ ፈልጌ ተደብቄ ያለው ሲኖዳ ብዙ ይላታል። ቤት ወደ ጉለሌ እየሰራው ነው። ቤቱ 4 ክፍል አለው። ወለሉ ሲሚንቶ ሊሾ ነው። ጥሩ የብረት መስኮት ገዛለሁ። መስኮቱን የጸደነ አባት ቢሰራውስ አይሰራልንም? ሙያው እኮ አሪፍ ነው። ለኛ አይነቱ መቼ ጆሮ አለው ብለሽ ነው? ሲኖዳ እጇን ሊነካ እጁን ይሰዳል። አንዳንዴ ትተውለታለች። አነካኩ ያሳዝነኛል። ማለቴ ሁለቱም ያሳዝኑኛል። እማ ፊቷ ይቀላል። እንደሷ ቆንጆ የለም። እናቴ ስለሆነች አይደለም፣ ችግር አከሰላት እንጂ። ከዛ የተወችለትን አንድ እጇን ጎትቶ ይስመዋል። አፏን ሊስም ሲሳብ እንዳይቀርባት ትገፋዋለች። ሲኖዳ የማንጣቶች ይዳብሳል። እንደገና አፏን ሊስማት አሞጥሙጦ ሲጠጋት ፊቷን ታዞራለች። ዛሬም ነገም ትላንትም ሌላ ጊዜም እንዲያ ሲያደርግና ስታደርግ ሳየው ማማትሙት በቃ አንጀቴ ለሲኖዳ ይታመማል። ራሱን በብስጭት ይሁን በሐዘን ይነቀንቃል። አንዳንዴ ምንም ሳያማት አሟታል በይው ትላለች። እምቢ እላለሁ። ምን አንቺ ምን ካለው ገንዘብ ሸርፎ ደና የሚበላ ነገር ያመጣልናል። ስጋ የሚያቀምሰን እሱ ነው። በስጋ አምሮት የቆዳ ጫማ መብላት አይቀርም ነበር። ደግሞ ሂሳብ አስተማሪ ነበርኩ ስለሚል ረዳሻለሁ፣ ሲመችሽ ንገሪኝ፣ አብረን እንሰራለን ይለኛል። ማን ላይ ሰበብ ይፈጥራል። አው ችግሮኛል ናለዋለሁ። ባይቸግረኝም የሚያስተምረው 8ኛ ክፍል ነበር። የሚያስተምረው ናዝሬት ነበር። እኔ 11ኛ፣ አገሬም አዲስ አበባ ነው። ያውም ንፋስ ስልክ ያለው ሂሳብ የተለየ ነው። እሱ ገና አልገባውም። አሁን የምማረው ሁሉ ገብቶኛል። የሚቸግረኝ ሲኖር ትረዳኛለህ እለውና ትቻቸው ወጥቼ ሰፈር አንዷ ጓደኛዬ ጋር ሄዳለሁ። ጓደኞቼ በሄድኩ ቁጥር የማገኛቸው ስለ ወንድ ሲያወሩ ነው። ስራቸው እንዲህ ማውራት ይመስላል። እንዴት ሴት ሁሉን ወንድ ይወዳል? አንዴ መውደድ ጀምሬ ነበር አለ አይደለ 7 ወይም 6 እያለሁ። እንጃ መውደድ ይባላል። አብሮኝ ኳስ የሚጫወት ዮናስ የሚባል ልጅ ሪፈረንደም አድርጎ ከቤተሰቦቹ ጋር ኤርትራ ሄዷል አሉ። በላብ የሚብለጨለጭ ቅጥነቱ ትስ ይለኛል። ዝም ብሎ ሳይ ማየት። ሁለታችንም ስለምንተፋፈር መሰለኝ ዝም ብለን እንተያያለን። ሪፈረንደም የሞላው አይናፋር ስለሆነ ይመስለኛል። እኔም አትሙላ ያላልኩት አይናፋር ስለሆንኩ ይሆናል። ታዲያ እነዚህ ጓደኞቼ ዝም ብሎ ስለመተያየትና ስለመተፋፈር አይደለም የሚያወሩት፣ ስለ ብዙ አሳፋሪ ዝርዝር ጉዳይ ነው። እንደበለጡኝ ያሳዩኛል። እኔ እንደዛ ማሰቢያ ጊዜ እንደሌለኝ ስነግራቸው አቤት የሚስቁት ሳቅ። ቀላል እኮ ነው፣ 5 ደቂቃ ምናምን፣ ከዛ ትገላጋያለሽ። ድንግልናዬን ሸክም ያስመስሉታል። ጠጅ ያስመጡና በር ዘግተው ይጠጣሉ። ከዛ ይሰክራሉ። ከዛ ደክሞኝ እወጣለሁ። ቀሽም ነች ይላሉ። ቀሽም ነች ለመባል ለምን የሚሉኝ ጋር ሄዳለሁ። ስዳደግ ሁሉ ብዬ ቤቴ እመለሳለሁ። ቤቴ ስደርስ በቀዳዳ ያለው ሳል እየሳልኩ ስገባ ሲኖዳ ያፍራል። እስካሁን አለ እንዴ የምለው ይመስለዋል። በሉ ልሂድ ይላል። ግዴለም ቆይ ብለውም ከዛ በኋላ አይሰማም። ውሸት ይመስለዋል። እግሩ ላይ አልወድቅም መቼም። እሱ ሲሄድ አዋሪው አጫውቹ ይወድሻል እላታለሁ። ማን 2 ወንድ ቀብሬ እንዴት ያምርብኛል ትላለች ራሷን ነቅንቃ። ራሷን ስትነቀንቅ ፍካሬ ኢየሱስ የቀረበ ይመስለኛል። ፍቅረኛ ምን ማድረግ እንዳለበት በግል ባላውቅም ግን በስሜት በቃ ጥሩ ነገር ሳይሰለች ደጋግሞ ካደረገ ወደደ ማለት ነው። ሲኖዳ ሁሉን ደጋግሞ እያደረገ አልሰለቸውም። ይህን ሁሉ ካየው በኋላ ጠየቅኩ ራሴን። ቆም አልኩና ለምን እንደሷ ነፋጊ ልሁን? ከሷ የልብ ንፍገት ጋር ለምን ብዬ ላብር? ምን እንደሆነ በጥልቅ ባላውቅም ነፋጊነቷን እንደ ስነ ስርዓት አክባሪነት የያዘችው መሰለ። እኔን ረስታ እኔን አልሰማ ብላ በሙታን ትታዛለች። በጣም አስብና እማትወደኝም እላለሁ አንዳንዴ። የማና የአባ የንፍገታቸው ውጤት ነኝ። ወደዚህ ዓለም ተስፋ የቆረጡ የበኩር ልጃቸውን ሞት ሊረሱ የሚችሉ መስሏቸው ሩካቤ ሲያደርጉ የተወለድኩ ነኝ። ይህንንም ተጠግተው ካሰቡት ያሳስባል አይደል? ለምን አላስብ? አመጣጥ ያሳስባል። ፍቅር ጥሩ መሰለኝ።
በድርቅና ባህል ሌሎች ስላደረጉት ላድርግ ብዬ ከወንድ ጋር አልሄድም። አለ አይደለ ይደረጋል ተብሎ ማድረግ አለ አይደለ በቃ እንትን ስላለኝ እንትን ላስደርገው ምናምን። ከወደዱ መልካም መሰለኝ፣ ግን አይገባኝም በትክክል በቃ መምሰል ግን አልወድም። ግልጹ ነገር ሁለታችንም ብቻችን ነን። ምን መሆንሽ ነው ማለት ይቃጣኛል። ከፈለገች ትንገረኝ ብዬ ዝም እላለሁ። ያው ነግራኛ አታውቅም። እዛ ጉልት ሁሉም ቧልታቸውን እንደ ኩችኔታ ይነዳሉ። አሉባልታቸውን እንደ ክረምት ሰማይ ያንዠቀዥቃሉ። የፌሽ ሸቀጥ ይለዋውጣሉ። ደግሞ ቀልዱ ወዴት እንደሚዘወር አላውቅም። በቀልድ ጀምረው በሽሙጥ ይደመድማሉ። ሌላ ቀለም ባለው ጨዋታ ተከልለው ሌላ ቀለም ያለው ጨዋታ ያመጣሉ። እዚህ ሲሏቸው እዛ ይሄዳሉ። ያቺ በቃ እኮ አንድ አግብታ በቃት፣ ማን ሊያዝንላት ነው ምናምን ይላሉ። ሴትዮዋን በሌላ ባላቃትም በዚህ አውቃታለሁ። እንዴት ያሉኝም ብቻ ናት። የጉልት ፖለቲካ ነው። የጥቃቅን ነጋዴ ሳይንስ ነው። ሁሉም ሙያ የራሱ አይነት ስራ ፈታለው። እማንም አይምሯትም። ኑሮ ባይምራቸውም አይማማሩም። ባርነታችንን ድንጋይ ላይ ተኮፍሰን አሜን ብለን አቅፈናታል። እንደ ድንጋይ ብትከብድም ሌሊት እዳሪ እንደወደቀ ብረት ብትቀዘቅዝም አቅፈናታል። ሳናቋርጥ እናቅፋታለን። ሽሙጡ በቀስታ እየተገለጠ እየተከፋፈተ ስድብና ጭቅጭቅ ይሆናል። አንድ ቀን መጋደላቸው አይቀርም። ጎደሉ ይባላል። አፋችሁን ያዙ እላለሁ። አንቺን አይደለም ይላሉ። እናቴንስ ቢሆን የማይረቡ አርፋችሁ ሸቅሉ አሮጊት ሁሉ። በሳቅ ይፈርሱና አያንቺ ቃሪያ፣ አያንቺ ሚጥሚጣ፣ አያንቺ ይላሉ። የአንቺው ብዛት የትኛውንም አይደለውም። እግዚአብሔር ይመስገንና ይመሻል። ቤቴ እመለሳለሁ። መመለስ ባይኖርስ? ይሄ ከሃዲ ሆድን አታላይ ተስፋን እየጎተቱ ለእንቅልፍ መደፋት ባይኖርስ? ቤታችን የምትወድቅ ትመስላለች። ወሰኗ በጥቂት ድንጋዮች የተደካ ነው። የቤታችን ግድግዳ ድረስ ባለቤቱ ስሙን የማላውቀው የከተማው ከንቲባ ነው። ግራ እግሬ ቤቴ፣ ሌላው እግሬ ውጭ ሲወጣ ቪዛ አስመትቶ ነው። ቀኝ እግሬን የመንግስት ማህተም ሞልቶታል። የግድግዳችንን ቀዳዳ በድቡልቡል ጭቃና በጨርቅ ኳስ እየደፈንን የሐሳባችንን ቀዳዳ በፍርሃትና በመሰዳደብ እየሸፈንን የጠረጠሱ ግራና ቀኝ ዙሪያችንን የተወጌሱ ለመውደቅ አንድ ሐሙስ የቀራቸው ቤቶች ያዘመሙ የመጠለያ ሰንሰለት ሆነው ያቺ አሮጊት ቤት ሌላ ሽማግሌ ቤት ተደግፋ ጀርባ ለጀርባ ወገብ ለወገብ ከዘራ በከዘራ ወላንሳ በወላንሳ እዛ ሁሉም ተደጋግፈው ጠኔ ሰብሯቸው የተደጋገፉ ካልሆነ ሁሉም ይወድቃሉ። አውቀው ይመስላል። አጎንብሼ ገባለሁ። ረጅም ነኝ። ደረቴ ላይ ጡቶች አሉ። እነዚሁና ደግሞ በጣም ትንንሾች ናቸው። አንዳንዴ አያቸዋለሁ። ከፍልስፍና የበለጠ ሚስጥር ይሆኑብኛል። ፍልስፍና ምንድነው? ሁለት ለስላሳ ነገሮች ናቸው፣ ግን ከድህነት የበለጠ ከባድ ናቸው። እነዚህ የገላዬ ዝክንትሎች ምንድን ናቸው? ያቺ እሁድ ቤቷ ስሄድ ትለኛለች፣ ለምን እነሱን አታስጠቢያቸውም? ያን ቀን ማታ ቤቴ ተመልሼ አያቸዋለሁ። ምናቸው እንደሚጠባ አጠናለሁ። በመዳፌ ሙቀታቸውን ሞቃለሁ። ስታጠብ ጉድፍ የላቸውም። ጡቶቼ እንደ ምላሶቼ ንጹህ ናቸው። ወተታቸው አየር ነው። ባቴም በርትቷል። ነድ ቀለም ያለውን የጎማ ጫማዬን ደንቅሬ ለጨዋታ ወጣለሁ። ጓደኞቼ የነበሩበት በታኮ እየተወረገረጉ በቦይ ፍሬንዶቻቸው ስርቆሽ ይሳማሉ። ጡቶቻቸው ማስያዣ አላቸው። እንትናም ጋር ሄዳለሁ። አሁን ወጣች ይባላለሁ። ብፈልግ የሉም፣ ብፈልጋቸው አይገኙም። ቡና፣ ሻይ፣ ወተት፣ ኬክ የሚገዙላቸው ወንዶች አሉ። አሰፋ ቀሚስ፣ አበራ ሹራብ ይገዙላቸዋል። ቤቴ እመለሳለሁ። ሆምወርክ ሰራለሁ። አይከብደኝም። ትምህርቱ ደካማ ነው ወይም ብሩህ ነኝ። እማን ላዋራ ሞክራለሁ። ብቻ ጨዋታ ይሆናል። ጓደኞቼ ያወሩኝን ባለጌውን ቀንሼ አወራታለሁ። እንትና ታሰረ፣ እንትና የት እንደሄደች አይታወቅም፣ እንትና ቤት ሰራች፣ እንትና ሱቅ ከፈተች፣ እንትና ባህሬን ሄደች። እግርሽን እንዳታነሽ
የአረብ ሀገር ጉዞ ስትሰማ ሌላ አትልም። ቅኔ ያደርገዋለሁ። ምን ማለት ነው? አባባሏን በምትንቀጠቀጥ የኮረዳ ልቤ አጣምሜ ተረጉማለሁ። ራሴን አመመኝ ልተኛ ትላለች። እግሬን የማነሳ ይመስላታል። ትፈራለች። እንዴት ነው ግን ማንሳት? በማላውቀው እንዴት ታስፈራራኛለች? እንዴትስ የማላውቀውን እፈራለሁ? የማታውቂው እንዴት ያንቀጠቅጥሻል አንቺዬ? ያላሰብሽው እንዴት ያብሰለስልሻል ምትክ? መሄዴ የት ይቀራል? ጤንነት ያብሮኝ ካለ ጤንነታችን የተበደርነው ነው። እማ ብትታመም ወይ እኔ ብታመም እንደዛ ሴትዮ ለማኝ ነው የምንሆነው። ያቺ ሴትዮ ንክናት ለምን ንክ ሆነች ሲባል መልስ የለም። ግን እንደዚህ እየኖርን ተአምር ነው አለመነካታችን። ተአምር የገሊላን ውሃ ወደ ወይን ጠጅ መለወጥ አይደለም። በሽታ መሃል ተቀምጦ እንደማ አለመታመም ነው። ቁርሳችን ባክቴሪያ፣ እራታችን ቫይረስ። ታዲያ በዚያም ህልማችን ገና ደዌ ተብሎ ባልተሰየመ ልዩ ቁርጠት ሙሉ ነው። ደጃፋችን ስር ቆሞ እኛንም የሚለምን አለ። ለምንትስም ምንትሳለው። ታዲያ እንሰማለን። በእንተ ስሟ ለማርያም ስለ ወላዲተ አምላክ። ሰው ድሃና ሀብታም አይደለም። ሰው ወይ የእግዚአብሔር ነው ወይ የሰይጣን ነው። ታዲያ እንዴት ልመድበው? ለዓለም የሚያስፈልጋት ሌላ ሀብታም ሳይሆን ሲመስለኝ ሩሩነት ነው። ቆዩ መጣው ጠብቁኝ ብዬ ገባለሁ። እርግማኑ ከበዛ መንገድ ላይ አብረን አንቀመጥ ይሆናል። ስሰት ካጋጠምኳት አንቺ ቸርነት አበዛሽ ትላለችማ ዘላለም ለማኟ። ተባረኪ ልጄ ተባረኪ ልጄ። አንገታቸውን ጉልበታቸው ድረስ ይሰብራሉ። ተባረኪ የማህፀንሽ ፍሬ ይባረክ። የምትወልጂው ቀጭን አጭር ቆፍጣና ይሁን። እንደ ጃንጥላ ይጋርድሽ። ካጠረ ምኑም ጃንጥላው ነው። የተሰናከለ ያቃና ገብርኤል ይጠብቅሽ። ለአገርሽ ለወንዝሽ ምሰሶ ሁኚ። ስምሽን የጠራ ይባረክ። የትትናሽ ዝርዝር በእግዚአብሔር ይመዝገብ። ከጡቶችሽ ጠበል ይውጣ። የሀገርሽ ማኩታ ሁኚ። የገላመጡሽ ይገላመጡ፣ የነኩሽ ይነኩ፣ የተጋፉሽ ይገፉ። እንቅፋትሽ ዘወር ይበል። ምርቃቱ እየተንፎለፎለ ይከተለኛል። ባይደርስም ደስ የሚል ነገር አለው። እማ እንዲህ ትላለች። ይህቺ ሴትዮ ምርቃቷ አጥንት ይገባል። ምን ይሰራልኛል? አትስጫት ብለሽ ደግሞ ምርቃቷን ታደንቂያለሽ እላታለሁ። የጉልቶቻችን አእምሮ ነው። የሀገራችን ሰዎች ስልት ነው። ከጠሉት ይተኛሉ፣ ከሚበድላቸው ጋር ይረማመዳሉ፣ ከበዳያቸው ይዳራሉ። ከሚመርቁን እንኮራረፋለን፣ ከሚደፍራቸው ያረግዛሉ፣ ከናቃቸው ይሸለማሉ አይደል? ከዛ ድብርት በቀስታ እየተሳበ ከሚመጣበት ይመጣል። ከጎዳና ከውስጣችን ግን ሁለንተናውን የማዩ ይመስለኛል። ቆዳይ እንኳን አይን አለው። የድብርት መናኸሪያው ቤታችን ነው። የድብርት ለጋር እግረ ቀጭን ቦርጫም ይመስለኛል። ክንደ ሰላላም ነው ሁለመናውን የተላጨ። ይሄ ድብርት ራቁቱን ነው፣ ሀፍረተ ቢስ ነው። ይሄ ድብርት እንደ ባሌ እጄን ይዞ ይቀመጣል። ሆዴን እየዳበሰ አስደንጋጭ ቅዝቃዜውን ይተነፍስብኛል። ልሸሸው ተኛለሁ። እንቅልፌ ሌላ ሀገር ይመስላልና ቢያድነኝ በላይ ይወጣል። በደረቴ ላይ እንደ ቀዝቃዛ አየር ይሳባል። ኮረዳ ሀፍረቴ ጋር ተጠግቶ በድፍን ቀዳዳዋ አሉባልታ ያወራኛል። አረ ማላከው በጆሮዬ ገብቶ ባፌ ይወጣል። የ50 ብር ዶሮ ከጎረቤት የታሰረበትን ሰንሰለት እያንካካ ጎረቤቶቼ የታደሉ ላባ የለበሰ መኪና እኩለ ሌሊት መሆኑን ይነግረናል። አንደበቱም ባላውቅም ረዘመብኝ መታሰሩ አይነት ነገር። በሰፈሬ መንገዶች ወዲያ ወዲህ ከሚሉት ጥላሞቶች አንዳንዶቹ ጎዳናው ሲያዳልጣቸው ተንሸራተው ቤቴ ይገባሉ። ጎዳናው በላብ በወዝ በተስፋ መቁረጥ ልጋግ የተለሰነ ነው። እንደ ፉርጎ ተያይዘው ይገቡና የደደረ ድብርት ይሆናሉ። ዝናብ ከጣሪያው ላይ ሲንጠባጠብ ሰማለሁ። ታች ወለል መሃል የነተበ ሰሌን ላይ የተብተከተከ ብርድ ልብስ የተሞላች ድስት አለች። ጆሮዬን አቁሜ እሷ ውስጥ ሲንጠፈጠፍ ሰማለሁ። ውሃ የጠገበው ጨርቅ የሚያረከርክበትን ፈሳሽ በሰለለ ጥፊ ወደ መጣበት ሊመልስም። ቤታችን በቅራቅንቦ የተሞላ ነው። እዛ ጥግ ካልታጠቡ ጣሳዎች ጋር የጉልት ሚዛናችን የተገፋ ሞሳ መስሎ ተቀምጧል።
አልጋ ስር ደግሞ የአባ የጥንት ለቅሶ በትንሽ የላስቲክ ፊኛ ውስጥ በቀስታ እየተነፈሰ ተጎልቷል። ጣሪያው ስር የተስፋዬ ሳቅ እንደ ጉም ተዘርግቷል። የምረግጠው አቧራማ የሰሌን ወለላችን ውስጥ የማይታየኝ የማና የአባ የጥንት ወጋቸው ተሰግስጓል። የጉልቱ ቅራቅንቦ የተቀመጠበት ጥግ ጨለማ የመሰለው የማ ፈገግታና ኩርፊያ ነው። የራሱ ብልጭ ማለት ያስፈራው ከመደርገሙ የተያያዘ የቤታችን በርን መወርወሪያ የሚገባባቸው መሎጊያ ቦንዳዎች 4-5 ጊዜ ክሳዶቻቸው ላይና ታች በመስማር ተያይዘዋል። የፈጠጠው የአንዱ መስማር ቆብ ስንቴ ልብሴን ይዞብኛል። የተጣመመው በር ምናልባት የአባ ትከሻ ተጭኖት ነው። የማይታይ ትከሻ ከባድ ነው። የሰፈሩን በሮች ሁሉ የተጫናቸው ነገር አለ። እዛና እዛ የተቦዳደሰው ሳጠራ ላይ ከታጠበ እግር እንደ ቀረር ጥበት የታተሙት ጥቁረቶች የእማ እህዎች ናቸው። ማርያምን በጉልበቴ እዛ ወድቄ በቅዠቴ እነሱን እሰበስባለሁ። የማይታዩ ዛዎች እነዚህን ሁሉ አያይዘዋል። ታዲያ ወዲያ ወዲህ ስንል የምንጎትታቸው እነዚህን ነው። ግድ የለም አይበጠሱም። የማትውስታዎች ናቸው። ማነሽ የትውስታ ገመድሽን የበጠሽ በክፉ አታስበኝ ሲሉ ለካ ነገር አለ። አንድ ሌሊት ለተከታታይ ጥቂት ቀናት የሚረብሽ ህልም አለምኩ። በህልሜ የማየው በጣም ቀይ ግድግዳ ነው። ፊት ለፊቴ ይሆንና ማለፍና መነቃነቅ ይከለክለኛል። ግድግዳው ቁመቱ ሰማይ ይደርሳል። ግራና ቀኝ ደግሞ መጨረሻው አይታይም። ግን ግድግዳ ነው። ቀዝቃዛና ውሃ የመሰለ ነገር የሚያዥ ነው። ደግሞ የሚያዳልጥ አይነት ልሙጥ ነው። ከስሩ የአሸዋ ቅንጣት የወንክ ያህል ይሰማኛል። ግን በድፍረትና በቆራጥነት እገፋለሁ። የሚከፈት የሚገፋ በር የለውም። ግን እንደሚከፈትልኝ ሁሉ እገፋለሁ። ደክሞኝ ስባንን የውን አልቦይ ነው። ለማመንገር ይከብደኛል። ቢተረጎም ጥሩ አይመስለኝም። ጥሩ ካልሆነ ያሳስባታል። ካሳስባት ደግሞ እህዋ ይረዝማል። እህዋ ሲረዝም ደግሞ ከህልሙ አስፈሪነት የበለጠ በእህዋ አጨነቃለሁ። ጉልት ጎራ ላይ ልጅነቴ እስከ መቼ ይታሰራል? ስተኛ በየዕለቱ እንደንኮ ያማሩ ህልሞቼ በብርድ ልብሴ ቀዳዳ ወደሚሰደዱበት ይሰደዳሉ። እንዳይመለሱ የወጡበት ቀዳዳ ይጠፋቸዋል። በአጋጣሚ የበሰበሰ ፍሬ ሲሸተኝ የትላንት ወዲያው እንኮይ ህልሜ ነው። የቀረኝ ምንድነው? የማን እህይ ያባዘትኩ ፍንጭታም ቆጨኝ ስፈትል አልኖርም። እስከ መቼ ባዙሪቱ እስከ መቼ? አንድ ቀን በንፋስ ስልክ እንዳሸን ከፈሉት ካፌዎች በአንዱ ውስጥ አሳላፊ ሆኜ ልስራ አልኳትማን። ይሄ በቃናል እግዚአብሔር ከመረቀው። ደሞ እዛ አይነት ቦታ ጥሩ ሰው አይመጣም፣ ያባልጉሻል ምናምን። ምረቃ ምናምን የምትለው አልገባኝም። ጉልት ምርቃት ነው። ካሮጊት ጋር ወሬ ማሸትና በወሬ መታሸት የእግዚአብሔር ነው። ማከክና መቃጀት መልካም ስርዓት ነው። ጥሩ ምግብ፣ ጥሩ መጠለያ፣ ጥሩ ኑሮ ከሰይጣን ነው። ከእንባ ወደ እንባ የምትበረው ስትወለድ ተረግማ ነው። ከከሰል ወደ ላምባ የዞረችው ከበሰለ ዶዮ ወደ አልበሰለ ዶዮ የምትሸጋገረው ስላልተመረቀች ነው። ስሟ የወፉ ነው። የጣለችው እንቁላል ለመብረር ሳይደርስ ተሰብሮ የቀረው ተረግማ ነው። እግዚአብሔር እኔን ከሷ ደርቦ አልመረቀኝም። እሷን ላለማስከፋት ብቻ እሺ አልኩ። ሳልነግራት ተደብቄ ስራ ፍለጋ ወጣው። እሺ ብል ጨዋ ነኝ፣ እናቴን የምሰማ። እምቢ ብል እናቷን ናቂ ባለጌ ነኝ። አንዳንዴ ያልገባትን እናት መናቅ መልካም ሳይሆን አይቀርም። ጆሮ እንዳባ ማልበስ ጠቃሚ የሚሆንበት ጊዜ አለ። ብታስጠነቅቀኝም ሁለቱንም ጆሮቼን በ5 በ6 ዳባ ደፍኜ ሄድኩ። በመጀመሪያ ወደሚቀርበኝ ጥሩ ወደሚወራለትና በዝና ወደ ተጠቀለቀው ዘድሬክ ሆቴል ሄድኩ። ከበር ላይ ትርፍራፊ ምግብ የሞላው ትሪ የያዘች የሆነች ልዘንጥ የምትል ቀለም ከንፈሮቿ ላይ የመረገች አንዷን ስራ ለመቀጠር እንደምፈልግ በጨዋ ደንብ መቅለስለስ ጨምሬ ጠየቅኳት። ትሪ አንቀርፎ ይዞ ዝነጣ መቼ እንደተጀመረ አላውቅም። ባለቤቱን አቶ አሸናፊን አነጋግሪ ብላ አፏ እስኪሰነጠቅ ሳቀች። በሆዴ ምን ያስገለፍጣል እያልኩ በልጅቷ ሁኔታ እየተገረምኩ አሸናፊ የተባለው ቀጣሪው ሰውዬ አለበት ቢሮ ከሆቴሉ ጀርባ ሄድኩ። ሰውየው እግሮቹን ዘርግቶ ውጪ እያየ
ሙዚቃ እየሰማ አእምሮ የተበጠረ የአናቱን ጸጉርና አገጩ ስር ያለችውን የተከረከመች ገብስማ ጢሙን እየዳበሰ ሲያስብና ሲያሰላስል አገኘሁት። ብር ያለው ሰው ምን የሚያሳስብ አለበት? ቀና ብሎ እስኪያየኝ ደፍ ላይ ቆምኩ። እየተገላመጥኩ ቢሮውን አየው። ቢሮው ያምራል፣ ደስ የሚል ጠረንም አለው። የዚህ ሀገር አይመስልም፣ ወይም እዚህ ሀገር አልነበርኩም። ማምላክን በስተቀኝ የአንድ ትልቅ የአውሮፕላን ማረፊያ ፎቶግራፍ አለ። ምክንያቱም አውሮፕላኖች አሉ፣ እንደ መኪና ተደርድረዋል። ከዚህ ፎቶ ጎን ደግሞ የአንድ ትልቅ ህንጻ ፎቶ አለ። ዊሊስ ታወር ይላል በእንግሊዝኛ። ዊሊስ ማለት መዓት ምናልባቶች ማለት ሳይሆን አይቀርም። በስተግራ ግድግዳ ላይ አንድ ሳክስፎን ወይም ጥሩምባ የሚጫወት ጥቁር ሰውዬ በላብ ተጠምቆ ይታያል። ምን አስነፋው እንደዛ? ሉዊስ አርምስትሮንግ የሚል ከስሩ ተጽፏል። ባለቤቱ አሸናፊ መጀመሪያ አተኩሮ አየኝ። ከዛ የሆነ ነገር እንዳጠፋው ሁሉ ከፍ ዝቅ አድርጎ አጠናኝ። ምን ትፈልጊያለሽ ማለቱ ገብቶኛል። ቶሎ ብዬ ሰላም ጋሼ፣ ስራ ፈልጌ ነበር አልኩት። አጥንቶ እንዳልጨረሰ ሁሉ በተጨማሪ ላይና ታች አይቶኝ ግድግዳ ላይ የነበሩትን ፎቶዎች በየተራ እንደማያውቃቸው ሁሉ በአይኑ ገረመመና ፈገግ አለ። ጠረጴዛውን እየዳበሰ ቀጣሪ እኔ አይደለሁም ማናጀሩ ነው፣ ለማንኛውም ለዚህ ቤት አትሆኝም ብሎ ስልክ ሊያነሳ ሁለመናውን ወደ ግራ ዘረጋ። ቦርጩ ላይ እሱ ያላያት ስጓዋ ትንሽ የተረጨ የፓስታ ቁራጭ አየው። ሙያለኝ እንዴት ሻይ ማመላለስ ይከብደኛል አልኩት። ፓስታውን አይጠርግም? ሻይ ማመላለስ ብቻ አይደለም ብዙ ነገር አለ ማታውቂው። አልገባሽም? አትሆኝም። የሆኑ አይነት ሴቶች ነው የምንፈልገው። ደግሞ ማድቤት ሰው አንፈልግም፣ በቂ አለን አለና ያነሳውን ስልክ ሳይደውል እነበረበት መለሰው። ብዕር ከደረቅ ኪሱ አወጣና ጥርሱን ማንካካት ጀመረ። እድሜ 17 ነው ምናምን አልኩ። ምን ማለቴ ነው? ከችግረኛ ቤተሰብ በጣም ስለ ዓለም ወይም በትክክል ስለዚህ ሀገር ውስብስብነት አልነገረችኝም። ብትነግረኝም የማውቀው ከላይ ያለውን ዥንጉርጉርና መግለጫ ቃላቶቹን ነው። እማው ታማርራለች፣ ግን ማማረር መንገድ አይደለም። ማማረር የሚያስተምረው ማማረር ነው። ሐሳብ አይደለም። ትርቡትነት መረጃ አይደለም። ትንንሽ ነገሮች ከመሸቀል ውጪ ድህነቴ በድል የመጣ እንጂ ከሌላ ሰው ስላነስኩ አይመስለኝም ነበር። ስነግድ ፈጣጣ ነኝ፣ ይሄን አውቃለሁ። የገዛውትን መልሼ ስሸጥ ከስሬ አላውቅም። ያልተረዳሁት ግን አካባቢ በብዙ ነገር እየተለወጠ መምጣቱን ነው። ለኔ መኪና ነበር። ህንጻ አማረ አላማረ የራሱ የባለቤቱ ጉዳይ ነው። የማየው እንዳልበረደኝ የማየው እንዳራበኝና እንዳልጠማኝ ነው። የገረመኝ አልቀጥርሽም ሲል ምን ፈገግ እንዳስደረገው ነው። ዝም ብሎ ስራ የለም አይለኝ አለ አይደለ? በሆነ በሚያምር ፓኮ ውስጥ ምንም ነገር ሳያስቀምጡ ስጦታ እንደመስጠት አይነት ነው አለ አይደለ? ስትከፍቱት ምናምን የሆነች ቀጫጫ ትንኝ ትራላላ እያለች በራ ትወጣለች። ዘድሬክ ባለቤት ውጭ ሀገር በስደት ኑሮ የመጣ ነው ሲባል ሰምቻለሁ። አሜሪካ ምናምን በቃ ስለ መብት ያውቃል፣ ስመጣ ስለ ዲሞክራሲ ያውቃል ብዬ ነበር። ታዲያ ለዚህ ቤት አሳላፊ መሆን አትችይም ሲለኝ ምን ነው አልኩት። ድምጼ ቁጣ ነበረው መሰለኝ፣ ግን እንጃ። ነገርኩሽ በቃ ይጅልኝ ምናምን አለና ጣቶቹን ዝንብ እንደሚያባርር ወይም ትንኝ ነገር አነቃነቀ። ጉልት አብራኝ የምትዘፈዘፈውን አልማዝን የሚመስል ነገር አለው። እንዴት ነው አንድ አሜሪካ የነበረ ሰው አልማዝን የሚመስለው? እንዴት ነው ከጉልት ነጋዴ የተመሳሰለብኝ? መልሱን እግዚአብሔር ያውቃል። ከዛ ሊያናግረኝ አልፈለገም። ስጠይቀውና የመለሰልኝን የሰማ አንድ ልጅ ነበረ እዛ ከጀርባዬ ቆሞ ምናምን የሚገትረውና እና ፍሬ ስወጣ ጠብቆኝ እንዴት ሆንሽ እምቢ አለሽ አለኝ። ሰምቷል እኮ ግን እንዳልሰማ አይነት አረገው። አያበሽቅም። ይችን አይነት አራድነትም አውቃታለሁ። የነገር ኮሌጅን አጠናቅቄያለሁ። እነ ልልታ ሲያሰለጥኑኝ አይደለም ውለው አላዋቂን ኖርም በለው። እንደገናም ሲመስለኝ መጀመሪያ ባለቤቱን አሳይኝ ብዬ የጠየቅኳት ልጅ ስለኔ የሥራ ፈላጊነት ነግረዋለች። ወይም ደግሞ የደበሩኝ ተቀጣሪዎች ሲመጡ እያባበልክ ወይም የበለጠ እየደበርክ አባር ተብሎ ይሆናል። በጌታው
ብቻ ማአት ነገር ሊሆን ይችላል። ታዲያ አውቄ በማሾፍ ማን ነገረ አልኩት። ወሬ ይደበቃል እንዴ ምናምን አለኝ። ምን የሚወራ ነው? ጠቅላይ ሚኒስትር ታምራት ላይኔ ነኝ እንዴ ምናምን አልኩት። ከዛ ሆቴሉ የሱ ሀብት እንደሆነ ሁሉ ጅንን ብሎ ባለቤቱ አሜሪካን ስታይል ዘመናዊ ቢዝነስ እያካሄደ ነው፣ አሰራሩ ከሌሎች ይለያል ምናምን አለኝ። ምን ማለት ነው? ዘመናዊ አይደለም እንዴ? ፎቅ የላትም እንጂ በምንምስ ንፋስ ስልክ ከሎንዶን ታንሳለች? ይለያል ማለት በሌላ ትርጉሙ ትደብሪያለሽ ማለት ካልሆነ ምን ሊሆን ነው? አንዳንዴ ባሮች ከጌታቸው የበለጠ ለጌታቸው ይሰዋሉ። ልጁን ስድብ ሰደብኩት። አለ አይደል የሴትና የወንድ ተብሎ የተመደቡ ያሰዳደብ አይነቶች አሉ አይደለ? ያንሳህ ድራሽ ቢስ እግዚአብሔር ይልህ ሆዳም ጉረኛ አለ አይደለ? እንደዚህ አይነት ሳይሆን ከሴት አፍ አይወጣም የሚባል የወንድ ስድብ አጠጣሁት። የዛ አይነት ነገር ሴት ተናግራው ሰምቶ ስለማያውቅ መሰለኝ በድንጋጤ አፉን ከፍቶ ቀረ። እኔ ሳልሆን ወንድ ቢሆን ኑሮ የተሳደበው ምናምን አለ አይደለ? ጉራ ከረዩ ነው የሚባለው፣ ቡራ ከረዩ ይል ነበር። በቃ አንዳንዶች ክፋቱን ሁሉ አሜሪካን ስታይል ምናምን እያሉ አንጀባ ያደርጋሉ። ስራ የለንም፣ ሌላ ጊዜ ነው አሁን የለንም፣ እስኪ ማመልከቻ መጀመሪያ ጻፊ ወዘተ ቢሉኝ ይጎዳሉ። ተደብሬ ከግቢው እየወጣው ያለው ወደ ውስጤ ሳይ አለ አይደለ ምስኪን መሆኔን ልብ አልኩ። አለ አይደለ አንጀቴ ተበጠሰ። ማሰብ ምን ይጠቅማል? ደግሞ ዝም ብሎ ስራ ማለት ወይ ስራ መውደድ ምናምን የስራ ፍቅር ሳይሆን አለ አይደለ በቃ ምን ያደርጋል? አጥሩን እንዳለፍኩ ዞር ብዬ ወደ ጀርባየው እዛ የሚሰሩትን ሴቶች ሳይ ማለቴ ልብ ብዬ ሳይ በሙሉ ቅልብጭ ያሉ ቆነጃጅት ናቸው። ባይሆኑም የሚያምር ነገር አላቸው። የኔ እግዚአብሔር የሰጠኝ መልኬ ብቻ ሳይሆን የለበስኩት እንኳን የሚያስጠጣ ነው። እኔ መዘነጤ ነው አለ አይደለ ትምህርት ቤት የምለብሳትን ያረጀች ሱሪ ከላይ አጭር ፎጣ የመሰለች ቀሚስ ምናምን ያደረኩት። ሹራቤ ብቻ ናት አዲስ፣ ሌላ አልችልም። አለባበሴ ደግሞ በዩኒፎርም ስለሚለወጥ ምን እንዳበላሸው በትክክል አልገባኝም። ጫማዬ ብዙ ያገለገለች ብትሆንም የምታስጠጣ አልመሰለችኝም ነበር። ያው እንዳመለካከቱና እንደ ልምዱ ነው ሰው። ቤቴ እስክደርስ ያጋጠመኝን አሰላሰልኩ። በዚህች ትንሽ በመሰለች ሰበብ ዘድሬክን ጠላሁት። ጠላሹና ምን ይጠበስ እንዳልባል፣ ማነሽ አንቺ እንዳልባል፣ ሁለመናዬ አባን ነው የሚመስለው። ተስፋዬ ደግሞ ማን ነው የሚመስለው? የድሬክ ስልጡን ያሳፈረኝና የናቀኝ አባን ስለምመስል መሰለኝ። አባቷን የምትመስል ልጅ ወዮላት። በትንቢተ ዳሌ፣ በነገረ ሳንቃ ደረት፣ በሰልካኮች አዲስ ኪዳን፣ በመሃሌ ዘት ጸጉር፣ በሱራ 7 ስለ ቆዳ ለስላሴ በተሰበከበት በሰልካኮች ቆኖና በቅዱስ ምናምን ገድል ውስጥ ሳይጻፍ አይቀርም። አባታቸውን የመሰሉ ሴቶች ወዮላቸው። ሰራተኛ ልሆን ሂጄ ዝንቡኝ የተመለሱ። ሰፈራችን አንድ ወንድም፣ ሁለት ወንድሞች፣ ቁጥራቸው ከዛም በላይ የሆኑ ወንድሞች ያላቸው ሴቶች ብዙ ናቸው። የማውቃቸው ሴቶች ወይም ልጃገረዶች እድሌ ሆኖ ነው መሰለኝ ጨዋታቸው መሃል ወንድማቸውን በስም ያነሳሉ። ወይ ከመሃል ወንድሜ ይላሉ። ያ ወንድማቸውና ወንድሜ ተስፋዬ የሌለበትን ይህን ባዶ ቦታ ለመሙላት መሰለኝ ከልጅነቴ ጀምሮ ኃይለኛ ነበርኩ። የወንድሜን ቦታ ለመሙላት ወይም ለመሻማት ሳይሆን አይቀርም ብዙ ጊዜ የሚጫወተው ከወንዶች ጋር ነበር። እግር ኳስ ጨዋታ የሚያክሉኝ ጥቂት ወንዶች ናቸው። ጥዝ እያለ የመጣ ኳስ በደረቴ ማቆም የጀመርኩት ገና ጡት የሚባል ሳላወጣ ነው። እንዲሁ በግምት በዛ ሰበብ ሳይሆን አይቀርም ጡቶቼ ሚጢጢ ናቸው። የማንን አየውና ሳይንሱስ የታውቅና ከኳስ ጨዋታ በፊትና በኋላ ከወንዶች ጋር ቆሜ መተራረብ የጀመርኩት ገና ትንሽ እያለሁ ነው። ቋንቋዬ፣ አካሄዴ፣ አለባበሴ ምናምን በመጠኑ ከነሱ የተገለበጠ ነበር። በዚህም ቀሚስ መልበስና ጸጉር ማስረዘም ምናምን ይደብረኛል። የወንድ ስድቦች አፌ ላይ እንደፈለኩ ይመጡልኛል። ሴቶችን በዚህ ስልት ሰድባቸው ሲበረግጉ ያዝናናኛል። ክፉነቱ ባለጌነቱ አይታየኝም።
አለ አይደለ ጎጂነቱ ከጥናዣም ከቅርናታም ከቆርፋዳ ከጅል ከነሆለል ያነሰ ስለሚመስለኝ ነው። ጓደኞቼ ለማሾፍ ይሁን ለጨዋታ ከቤ ይሉኝ ነበር። ደስ ይለኛል። የሆነ ጉልቤነት ይሰማኛል። እንደኔ አይነት ስድብ መሳደብ ያልቻሉበት ሂጂዛ ወንዲላ ይሉኛል። ያው ከቤ እንደማለት። ዓለም በተለየ መልክ እንደተዋቀረ ሙሉ በሙሉ አልገባኝም። አንዳንድ ነገር ቢገባኝም ቶሎ ይረሳኛል። የልጅነት አንዱ ጸባይ መርሳት አይደለ? የወር አበባዬን ሳይ ነው የጾታ ቦታዬ በትክክል ይገባኝ። ግን እሺ ብደማ ከወንዶች ጋር የመጫወት ሱሴን አላቆመውም። ሴትነቴን ዘንግቻ አይደለም። ሀፍረቴን የሸፈነው ጸጉር እንደማንም ለጋ ልጃገረድ ጸጉር አልበረታም። በየወሩ ያመኛል። ያልተገረዝኩ ባለዘርፍ ነኝ፣ ግን ደግሞ ምትክ ነኝ። ወይም ከቤ የድሬኩ ሰውዬ መልስ ሲያንገበግበኝ አደረ። እኔን ፉንጋነሽ ሊለኝ በዚህም ሊሰድበኝ እንዳሰበ ስለገባኝ በእልህ በሚቀጥለው ቀን ቢሮ ሄድኩ። ገና ሲያየኝ እንደሄድለት አለ አይደለ እጁን እያራገበ ከፊቱ እንድጠፋ ነገረኝ። ፍጥጥ ብዬ ላናግርህ አልኩትና ትላንት የጠየቅኩትን ደግሜ የጠየቅኩት። ግራ ገብቶት አተኩሮ አየኝና አንዳንዱ ሲነግሩት አይሰማም፣ ስራ ላንቺ የሚሆን የለም አልኩሽ አለኝ። እዛ ሁለት ሴቶች ሊያናግሩት በሰልፍ ከኋላዬ ተደርድረዋል። ምን አባቱን ምን ያነጅባል? አንተ ሰው ሆነህ ሰው መምረጥ ነው ቁሌታም አልኩት። ከላይ እስከታች ሲደነግጥ አየሁት። መናገር አልቻለም። አይኖቹ ፈጠጡ። የሰማውን ያመን አይመስልም። ንቀት ይሁን ምን ያደርገኛል ብዬ ይሁን ፈዝዤ ይሁን ብቻ እዛው ፊት ለፊቱ ወደ የትም ሳልነቃነቅ ቆምኩ። አፉ ሲለጎም የልብ ልብ ተሰምቶኝ ቀጠልኩ። አሁን አንተም ቆንጆ ሆነ መልክ መምረጥ ነው ምንድና? አንተ ውሻ በጨው የማይነካው ይመስልክ? አንተን የሚያደርጉ ያጡና የተረገሙ ናቸው ቡሽቲ። ከኋላዬ የነበሩት ሴቶች ተጠቃቅሰው አፋቸውን እየያዙ ባሉበት ተንከተከቱ። ምን ያስቃችኋል? በጥፊ ማለት ነበር አልኩ ዞር ብዬ። ይሄን ሁሉ ስል ሰውየው ምን ያደርገኛል እያልኩ በከፊል ልቤ ጠብቃለሁ። ማለቴ ፈርቻለሁ። አልፈራውም ነበር። የፈራሁት የመሰለኝ አለ አይደለ ሴቶቹ በሳቃቸውና በሚያብጠለጥሉ ቆንጆ አይኖቻቸው ቀልቤን ስለወሰዱት ይሆናል። አሸናፊ ከተቀመጠበት ተነስቶ ሲጠጋኝ ቦክስ ጨብጬ ጠበቅኩት። እጄን አይቶ አለበት ቆመና ራሱን በማዘን ይሁን በመታዘብ ወይም በመቆጨት ወይ በመናቅ ነቅንቆ እብዶ እንዲላ አለኝና አለሙ ብሎ ተጣራ። ሴቶቹ የኔ መጨነቅና መሰደብ ጣፍጧቸው መሰለኝ በቀይ ቀለም ያማሩ አፎቻቸውን በቂጣቸው ጋርደው እጃቸውማ የአሸናፊን እንትን ይዟል። ከመጀመሪያው የበለጠ በሳቅ ፈረሱ። ሸርሙጣ ሁሉ ብዬ እየተመናጨኩ ወደ ውጭ መውጣት ስጀምር ዘበኛው ክላሹን ዘቅዝቆ፣ የሆቴል ዘበኛ ከመቼ ወዲህ ነው ክላሽ የሚይዘው? ደፍ ደፍ እያለ ሲመጣ እየተሳደብኩ ወደ በሩ አስነካሁት። ኮምፕሌክሳም ስትል ሰማዋት አንዷን ቆንጆ። ዘበኛው የማመልጥ መስሎት ወደ ሆቴሉ መግቢያ የሚወስደውን መንገድ ሲዘጋብኝ ወደ ግራ ታጥፌ አጭር የግንብ አጥር ዘለልኩ። ከዛ መንገዱን ወደ አዋሰነው ቦይ ሮጥኩና ሁለተኛ ጊዜ ዘለልኩ። እግሮቼም መሬት እንዳረፉ በቀኝ በኩል ከአስፋልቱ ደርዝ ሰው የመሰለ ጣት የሚያክል አሻንጉሊት ሳር ተከልሎ ቁማየው። ሩጫዬን በረድ አድርጌ ደግሜ በችኮላ ላይው ዞር ስል ከሆነ ድንጋይ ጀርባ እንደ ሰው ተሸሸገ። ከላይ እስከታች በድንጋጤ ተመተርኩ። ያየሁት እውነት ይሁን አይሁን ተመልሼ ለማረጋገጥ እያሰላሰልኩ ዘበኛውን ስለፈራው ብቻ ሩጫዬን ቀጠልኩ። ለመብቴ ልከራከርና የበደለኝ ሰውዬ ልዋጋ ሂጄ በሰፈር መሰሎቼ በቀልድ የምጠራበት ስም በምሁር ነጋዴ በዘመኑ ኢንቨስተር ተረጋግጦልኝ ተመለስኩ። ከዘድሬክ ካፌ ጀርባ አሸናፊን ተሳድቤና በሱ ተሰድቤ ከወጣው በኋላ ወንዶች ከቤ ይሉኝ የነበረው ከጨዋታ በላይ ከማሾፍ በላይ መሆኑ ሳያወላውል ገባኝ። ማታ እራት እየበላን እማ ወንድ መስላለሁ እንዴ አልኳት። ነገረ ስራሽ እንጂ የደስ ያለሽ ነሽ እንዳባትሽ። መጀመሪያ እናት ናት እና ሴት ልጇን አለ አይደለ ወንዴ ነገር ነሽ አትልም። ሁለተኛ እንደ አባትሽ ብሎ ነገር አልገባኝም። እንደዛ ማለት ያው ወንዴ ማለት አይደለም እንዴ? ሞራሌ ተነኳክቶ በሁለመናዬ ፍርሃት ሰርጾ ወደ ጉልቴ ተመለስኩ።
መጎለትም አስጠላኝ። ዘድሬክ የሚባል ቃል ስሰማና የዛ ሰውዬ አሸናፊ የሚሉት መልኩ ከነጢሙ ትዝ ሲለኝ ሁለመናዬ በንዴት ላብ ይጠመቃል። እንደፈረደብኝ የእልልታን የነጸደይን የአልሚናን ቀደዳ ማዳመጤን ቀጠልኩ። ብዙ ቀን ሳይቆይ ድሬክ ያደረግኩት የጀብዱ ወሬ ጉልት ላሉ ሴቶች ስለደረሳቸው በተጻራሪ መልእክት ገበያ ጠፈር ላይ ቃቅተው አሹኝ። ምን ነው እንደ እናትሽ ቢበሏት የማትጠገቢያት መሲም ትላለች አልማዝ። በእኛ አለችሽ በአንቺ ጥርስ አትበላም ደግሞ ስንድድ ነች። ባያቅበት ሚስጥሩን ባይደርስበት። አይ እንግዲህ በአማሪካ ጥርስ ተተሻላት። መቆርጠም ነው ልጄ። ያልተበላ ግልግል ያውቃል። ማኩታ ፈልጎ ይሆናል ትላለች ስመኝ። እንዴት እንዴት ያለሽ ልጆት አስተምራታ። እጭ ምንድነው ማኩታ አልኩ። ገጸ በረከት ስጦታ ነዋ። አታቅም እንግዲህ ያን ነገር ማለት ነው። ስታሳዝን። አትስሚያት፣ ምላሷ መስሚያዋም የተበላሸ ያጭቴ። ዝም በያቸው። ጥሩ ከሰራሽ ንግድ ያዋጣል። ንግዱ አሁን እየበረታ ነው። ሀብት ካለሽ ደግሞ ባል ሳር እንዳየጥጃ ይንጋጋልሻል። እንደ አንዳንዶቹ ልጆች አትልከስከሽ እንጂ በአንዴ እዛ ትደርሻለሽ። በእጇ ሰማይ ልትነካ ትደርሳለች ጸደይ። ለሁሉም ላይ ንግቡ መሆን አይከፋም ይላሉ ልልታ። እና እርስዎ ፓርላማ የማይወዳደሩት ጥርሶን ስላልተማመኑ ነው? አይ እንዳንቺ ድዳም ስለሆንኩ። አልቅሽ ይለኛል። ቀልዳቸውን በግድ አልሰማም፣ እተክዛለሁ። እንደ ተከዝኩ እንዳይታወቅብኝ ቀና እያልኩ ባጋጠመኝ ይገለፍታለሁ። ምንም አይደለም የዞረበት ነው ላለው። ፈረንጅ ምን አብልቶ የላከው ነው ላለው። ምን በፈረደበት እንደኔ አይነት አስቀያሚ ይሰብስብ ላለው። የመጨረሻውን በሆዴ አይ የተማረ ሰው ነው አሉ። ቱሪስት ሁሉ የሚውለው ቤቱ አይደለ? የማይመጣ አይነት የውጭ ሀገር ሰው የለም አሉ። የእንትና ልጅ እዛ ትሰራ የለ? ተይ እባክሽ፣ ሰውየው ንጉስ ቢጤ ነው። ከካፊያው ታገላለሁ። ድንጋይ ስር ትርፌን ለገና በዓል ቀብራለሁ። ደረሰ አይደል በዓሉ? ፍራፍሬዎቼን ኢንቬንቶሪ ሰራለሁ። እማ ፉሪዳ ከእትዬ ብርቱካን ያመጣቻቸው ቅጠላ ቅጠሎችና ቃሪያዎች ገና እርጥብ ናቸው። ድሮ ይሄን ሁሉ የምታመጣልን ብርቱካን ራሷ ነበረች። ብርቱካን ማለት መናገር የማትወድ ማለት ነው። መዝገበ ቃላቱም እንደዛ ሳይተረጉማት አይቀርም። እንደሷ ጋግርታም አላየውም። የጎመኗን እስር ስትቆጥር ድብርት የምትሸት ትመስላለች። አንድ ድብርት፣ ሁለት ድብርት፣ ጠውለግ ያለ ድብርት፣ ገና እርጥብ የሆነ ድብርት። ከጎመኗ ጋር የአባ ሳሙኤልን ድብርት ሁሉ ቸርችራልን ትሄዳለች። የኛ ሳያንሰን ፍራፍሬዎቹ ሁሌም ደካማ ናቸው፣ ማለቴ የበለዙ። አንዱን አንስቼ ቁርሴን ብበላውም ሆዴ ጠብ አይልም። ሆዴ እንደ ቁመቴ ረጅም ነው መሰለኝ። ቁርሴን የበላሁት ከጧቱ 1 ሰዓት ላይ ነው። አሁን 5 ሰዓት ነው። ጉርሻዎቼ ገና ከጉሮሮዬ እየወረዱ ነው። ገና እንደ ፓራሹት እየተንሳፈፉ ነው። እነሱን ገፋፍቼ ለማውረድ ሌላ ሙዝ ልጣለሁ። ሁለመናው ጥቁር የሆነ ብቻ ሳይሆን በከፊል የሞከሞከ። ስልጠው ከግማሽ ጎኑ ታጠፈ። በመዳፌ ደግፌ ስበላ ብዙ ቀባባኝ። አመልካች ጣቴና አውራ ጣቴ በገንፎ ረጥበዋል። ጣቶቼን በፍጥነት ልሳለሁ። ምላሴ ላይ ስኳርና አቧራ ቢደባለቁም ይጣፍጠኛል። ሴቶቹ ያወራሉ፣ ያወሩትን ያወራሉ። ከተሻለ ዘመን ወደ አልተሻለ ዘመን እንደመጡ ያወራሉ። እንዴት እንደመጡ ለምን እንደመጡ አይናገሩም። እንደተማርኩት ሃይጂን ሙዙ የነካካቸውን ጣቶቼን በምላሴ መንካት የለብኝም። በሳይንሱ አልፈርድም። እማማም ጣትሽን አትጥቢ ብላ መክራኛለች። እንዳድግ ትፈልጋለች፣ ግን በሁሉም ጉዳይ አልተዘጋጀውም። አልፈርድባትም። ስነ ስርዓትና ችግር አብሮ አይሄድም። ጨዋ መሆን የሚችሉት ባለ ዘድሬኮች ናቸው። ይጣፍጠኛል። አውራ ጣቴን ደግሜ ጠባው። ሲጠቃለል አፈርና ሙዝ መጥባት ይባላል። ሙዝ አፈር። የምፈራው የሰው አፍ ነው። ከሰፈሬ ጀርም የሰፈሬ ሰው አፍ ያስፈራል። የአይኖቻቸው ሽፋሽፍት ጥርሶች ናቸው። ሲያላምጡ አይምሩም። በአይናቸው ጥቁር ውሃ የገባ ሺህ ዋናተኛ ቢሆን እድሜ ልኩን ወደ ዳር አይወጣም። ሲምቦጫረቅ ያረጃል። ልጅ መሆኗ ነው ሆዳም የሚጠባ ጠፋ ሲሉ ወልደው እንዳሳደጉ ነው። ምን አገባሁት ማለት ቀላል አይደለም።
አሳድገን እንዲህ ትለናለች ይላሉ። እንዳላሳደጉ ንፍሮ እንዳልሰፈሩ ያውቃሉ። የሴቶቹ ጨዋታ ይለዝበኛል። ዝም በሉልኝ ማለት አልችልም። ጣቶቼ ንጹህ ሆነዋል። ይሄ በዓል ይለፍ፣ ሌላ ስራ እፈልጋለሁ። እንዲህ ሳስብ ሆዴ በፍርሃት ይታመሳል። ሆዴ ውስጥ አንደኛው ፍርሃትና ሌላው ፍርሃት ጎረቤታሞች ሆነዋል። የበጋ ዝናብ ነጠብጣብ አናቴ መሃል ያርፋል። ቀና ብዬ ሳይ ግንባሬ ላይ ያርፋል፣ ጉንጬ ላይ ያርፋል። ቅዝቃዜው ደስ ይላል። ወይስ እፋጃለሁ? ፌስታል እንደ ካልሲ በአናቴ ያጠልቅና የበለጠ አስቀይማለሁ። ወደ ከበቡኝ ወደ ተቀመጥኩባቸው ድንጋዮች ማዕፀናት መግባት እመኛለሁ። ልቤን የእውነት ሲያናውዝ ሰማዋለሁ። ኩርፊቱም አውሎ ንፋሱም በላዩ ተሞብኝ ልቤን ሰማዋለሁ። ሳይሄድ እዛው ነበረበት እዝ ሲል ሲደክም እንዲህ ነው። በዚያ ቀላል ካፊያ የክርስቶስ መወለድ እንኳን አልመስጥ ብሎኝ ለዶሮ የሰበሰብኩት ሳንቲም የጨርቅ ከረጢት ውስጥ ተኝቶ እንደ ጠላት ያስበዋለሁ። የብረታ ብረት መዓት፣ የመታከት መዓት። አንድ ነጭ በጣም የምታምር ውሻ ከፊት ለፊቴ እያብለጨለጨች ተጠግታኝ እዛ እያለች ሁሉን ነገር ታሸታለች። ድንጋዩንም ምኑንም ማሽተት አቁማ መደቡ ስር መታ ቆማ እኔን ማየት ጀመረች። ምጣቷና የፀጉሯ ማማር አንጀት ይበላል። ተፋጠጥን። ልትናገር ያሰበች ትመስላለች። የምታውቀኝም ትመስላለች። እጄን አነሳላታለሁ፣ ደግሞ ጣቴን አጮህላታለሁ። ምላሷን ታወጣለች። ሁለቱም ጆሮቿ የሆነ ነገር እንደተሸከሙ ሁሉ ወደ ታች የታጠፉና የተንጠለጠሉ ናቸው። አንገቷ ላይ አረንጓዴ ጨርቅ አስራለች። ያሰረችው ጨርቅ ጫፍ ላይ በቆዳ የተሰራ ትልቅ ማተብ የመሰለ ነገር አለ። በላስቲክ ጠቅልዬ ካስቀመጥኩት ምሳዬ ዳቦ ቆርሼ ወረወርኩላት። ምን ታስለምጃታለሽ? አታምርም ይቺ ቡችላ? ከቦሌ ነው መሰለ የመጣችው። የምን ቆዳ ነው አንገቷ ላይ አልኩ። ዳቦውን በልታ ጨርሳ ዝም ብላ ያየችኝ ቆመች። ሌላ ሰጠዋት። አንቺ ረፊ ትለምዳለች። ሰው አላሳልፍ ነው የምትለው፣ በኋላ የኛንም ትበላለች። ምን አገባችሁ? ኧረ ይቺ ለውሻዋ ደግሜ የወረወርኩላትን ዳቦ ልትበላ ተጠጋችና ልክ የስመኝን ኧረ ይቺ እንደሰማች ወደ ኋላዋ ሸሸት አለች። ግን አተኩራ ታየኛለች። ምን ፈለግሽ? እንዲያ አማረች ውሻ ተገኝታ ነው። አቅም ቢኖረኝ ወስዳት ነበር አሉ እልልታ። በይና ሂጂ። ምን ፈለግሽ? ቅልጥም ነው ተበላ እንዴ? አለች አልማዝ። ምን አደረገችሽ? አንቺ ለውሻ እንደዚህ አትጨነቂ። ዛሬ ለሰውም ቦታ የለው። ወንድ ነው ሴት ናት? አለች አልማዝ። አንቺ ድዳም ልጅቷ አንተ ያት በገዛ ዳቦዋ ምን አገባሽ? አሉ እልልታ መልሰው። ከዳቦ ሌላ ፈልጎ ይሆናላ። እንዴት ለውሻ ዳቦዋን ትሰጣለች? አለች ስመኝ። አይ አሁንስ ለከት አጣሽ አንቺ ቡዳ፣ አለች ጸደይ። ውሻዋ እኔን ትታ ወደ ስመኝ ተጠጋችና ቡፍ ቡፍ አለችባት። ስመኝ ከተቀመጠችበት ውይ እቴ ብላ በርግጋ ተነሳች። ኧረ ሰማች ልበል እንዴ ጉድ! አፍሽ የማያመጣው የለም። ደህና አፍ ቢኖር አደግ ድዳም፣ አሉ እልልታ። ውሻዋ እየተገላመጠች እያየችን መንገዷን ጀመረች። እግሮቿን መሬት የሚነኩ አይመስልም። እየተንሸራተተች አለፈች። መጨረሻውን የሚፈልግ የቦይ ውሃ ከቤቶች ጀርባ ልትሰወር ስትል ቆም አለችና በትክክል ወደ እኔ ዞር አለች። ታጥፎ የተኛ የመሰለ ጆሮዋ ቀጥ ሲላየውት ምናልባት ለሩብ ሰዓት ሳትነቃነቅ እንዲህ እያየችኝ ቆመች። ፍርሃት በፍርሃት ሆንኩ። እስኪመሽ እዛ መንገዱን ተሻግሮ ያለው ሱቅ ስብሳብ ስር ተኝታ አይኖቿን ከኔ ላይ ሳታነሳ እዛው ቆየች። ማታ ጉልቴን አንስቼ እንደለመድኩት እስከ ግማሽ መንገድ ከነልልታ ጋር ቤት ልንገባ ተነሳን። ቀን በነገር ሲባሉ የሚውሉት ሴቶች ሁሉ ደክመዋል። አፋቸውም ጭምር መሰለኝ የጠመነ። እልልታ በቀስታ ዝቅ ባለ ድምፅ ልጃቸውን ያማሉ። ያቺ እግረኛ ልጅ ምን አበጅታልኝ ይሆን ምትክዬ? አንቺን የወለደች የተባረከች ነች የተቀደሰች። በሉ ደህና ደሩልኝ። ደያችሁ ነገ ደሞ አንቺ ያን ደመላሽ ወደላ ታሳድሪና ነገርኩ። ምትክ ደረስሽ? ያቺ እናትሽን ብቅ በይ በያት። አንዳንዴ እዛ ቀይ ሜዳ ምን ይሸጣል ብለሽ ነው
እኛም ናፈቀችን። ቡናማ ፊልም በያት። ቡናዋ ውል ይለኛል። ዞር በላ አንተ ልለፍበት እንዴ ወደላ። አልሚና የኔ አልሚና ቅዳሜ ተዘጋጂ፣ እዛ እንድንሄድ ጉዳይ እንዳትዘባርቂ። የጎዳናው ጩኸት ተያይዘን ተከታትለን የምንሄድበት መኖሪያ አካባቢያችን ጋር ሲደርስ ግድግዳ እንደያዘው ሁሉ ይቆማል። የሚረባውም የማይረባውም ድምፅ ብንፈልገውም ባንፈልገውም ይሸሸናል። ሰልፋችን የጉድጓድ ጸጥታ ይመስላል። እንዲህ ሲሆን ብንፈልግም ባንፈልግም ከዚች ሀገር የተገነጠልን ይመስለኛል። ሞት የማይባለው ሞት ይሄ ይሆን? እንዴት ሌላው ሳይሰድበኝ እኔን የመሰለው ገደቢስ ሳያጣጥለኝ መኖር እችላለሁ? ሱስ ይገላል እንጂ እኮ አይሞትም። ደናደሩ ብዬ ወደ ግራ ተገነጠልኩ። ደናደሪ 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 እያማጡ ትርኪ ምርኪ ያዘሉ ኩችኔታ የሚገፉ ሴቶች ቤቴ በር ደርሼ ዕቃዬን አስቀምጬ ለመግባት እማን ተጣራው። መብራት የለም። እንደማትኖር ሁሌ ጠረጥራለሁ፣ ግን አፌ ለምዶ ጣራለሁ። ብትኖርልኝ እወዳለሁ። ፊቷ ቢጠቁርም ሳያት ደስ ይለኛል። ዕቃዬን የምወረውርበት ወሩሬ ለማረፍ እሷ አልጋ ላይ ተቀመጥኩ። ተዘግቶ ስለዋለ ቤቱ ጨለማ፣ የከሰል አመድ፣ አፈርና ቅዝቃዜ ይሸታል። ብርድ እዚህ ጠረን አለው፣ ጨለማ እዚህ መዓዛ አለው። እግሮቼን አፍታታለሁ፣ እንጠራራለሁ። ደሞ አይኖቼን ጨፍኜ ያሳለፍኩትን አስባለሁ። እዛ የተጋደመውን ደብተሬን አይና እንደደከመኝ ምንም ማድረግ እንደማልችል ይታወቀኛል። ወደ ሻገር አካባቢ ሄጄ እማን ለረዳት አሰብኩ። አንድ ደክሞኛል፣ ሁለት ዘድሬክን ማየት አልፈልግም። ባትሪ ከሚቀመጥበት ቦታ ዳብሻ አገኘው። ኩራዙ ወደሚሰቀልበት ቦታ ሄጄ ለኮስኩ። የጋዝን ክርት አንድጄ እጄና እግሬን ለመታጠብ ውሃ ለማምጣት ባሊ ይዤ ከቤት ስወጣ ከፊት ለፊት በግምት 10 ሜትሮች ያህል ርቆ ያቺ ነጭ ውሻ ቁማየዋት። መቆም ብቻ ሳይሆን ቀጥ ብላ ቁማ ታየኛለች። ለአፍታ ውሻዋ የምትበላኝ አውሬ ጅብ ምናምን መሰለችኝ። የእውነት ፈራው። ከዛ በፍጥነት ወደ ኋላ መለስ ብዬ በር ዘጋው። ባሊውን እንደተሸከምኩ ከበሩ ጀርባ ልቤ እየመታች ቆምኩ። ከጥቂት ደቂቃዎች በኋላ በቀስታ በትንሹ በር ከፈትኩና ውሻዋ ቆማበት ወደ ነበረበት ቦታ አየው። የለችም። ወጣውና ግራ ቀኝ አየው። ባሌን ይዤ እየተገላመጥኩ ከጎረቤት ውሃ ቀድቼ ተመለስኩ። በር ዘጋውና ውሻዋን ለመርሳት ሞከርኩ። የእውነት ግን አልቻልኩም።